በዚህ ሳምንት ድካም የሚባል ነገር ህይወታችሁ ላይ እንዳይኖር ከፈለጋችሁ ይህንን አጭር ቪዲዮ ተመልከቱ። መጨረሻ ላይ ደግሞ ለሁላችሁም እጸልያለሁ። ድካም በማንኛውም ሰው ህይወት ላይ ሊመጣ ይችላል። ነገስታት ላይ፣ ሌሎች ህዝቦች ላይ፣ ባለጠጎች ራሳቸውን አጠፉ፣ ገደሉ ሲባሉ በየጊዜው ልትሰሙ ትችላላችሁ። ማንም ሰው ከድካም ውጪ ላይሆን ይችላል። ነገር ግን አንድ ከድካም ውጪ የሆነን ህይወት ሊኖሩ የተፈቀደላቸው ሰዎች አሉ። ድካም የሚባለውን ነገር ሁል ጊዜ እያሸነፋችሁ መኖር የምትፈልጉ ከሆነ የእግዚአብሔር ቃል ስለዛ ጉዳይ የሚናገረው ነገር አለ። ትንቢተ ኢሳይያስ ምዕራፍ 40 ላይ ከቁጥር 28 ጀምሮ እንደዚህ ይላል። አታውቅምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ አይደክምም አይታክትም ይላል። እግዚአብሔር ደክሞት አያውቅም፣ ታክቶት አያውቅም። ከዛ በኋላ ማስተዋሉም በማንም አይመረመርም። ለደከመው ብርታት ይሰጣል፣ ለዛለውም ጉልበት ይጨምራል። ወጣቶች እንኳ ይደክማሉ። ቅድምም ብያችኋለሁ። ሁሉም ሰው ጋር ድካም ሊመጣ ይችላል አልኳችሁ። እኔ ገንዘብ ስላለኝ አልደክምም፣ የሆነ ስራ ባገኝ ኖሮ አልደክምም፣ ህይወቴ በጣም ቆንጆ የሆነ ነው የሚሄደው ብለን ልናስብ እንችላለን። ነገር ግን ወገኖቼ ከዚህ ቀጥሎ ያለውን ነገር የማያደርጉ ሰዎች በሙሉ ከድካም ህይወት፣ ከዝለት ህይወት፣ ተስፋ ከመቁረጥ ህይወት ሊያመልጡ አይችሉም። እነማን ናቸው እነዛ ሰዎች? ከነዛ ሰዎች መካከል አንዱ መሆን ከፈለጋችሁ ይህንን ቃል በደንብ ልብ ብላችሁ ስሙኝ። ወጣቶች እንኳ ይደክማሉ ይታክታሉም፣ ጎበዛዝትም ተሰነካክለው ይወድቃሉ። እግዚአብሔርን ተስፋ የሚያደርጉ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ አይታክቱም፣ ይሄዳሉ አይደክሙም። አለመድከም ይቻላል ማለት ነው ወገኖቼ። አያችሁ፣ ሁል ጊዜ ህይወት ውጣ ውረድ ነው። ተራራና ዝቅታ ነው። ሸለቆ አለው፣ ከፍታ አለው፣ ጉድጓድ አለው እያልን ብቻ መኖር የለብንም ወገኖቼ። እውነት ነው፣ ሊኖር ይችላል ከፍታ፣ ዝቅታ፣ ሐዘን፣ ደስታ፣ ብዙ ነገሮች ሊኖሩ ይችላሉ። ግን በሐዘን ውስጥም መበርታት አለ፣ በዝቅታ ውስጥም መበርታት አለ፣ በሸለቆ ውስጥም መበርታት አለ ወገኖቼ። ያንን ብርታት የሚያገኙት እነማን ናቸው? ወጣቶች አይደሉም፣ ጎበዛዝት አይደሉ፣ ኃያላን የተባሉ ሰዎች አይደሉ፣ ገንዘብ ያላቸው አይደሉም፣ ብዙ ዕውቀት ያላቸው አይደሉ። አሁን የለኝም ብላችሁ የምታስቡትን ነገር ያላቸው ሰዎች በሙሉ አይደሉ። እነዛ ብርታትን የሚያገኙ ሰዎች እግዚአብሔርን በመተማመን የሚጠባበቁ ሰዎች ናቸው። የምንተማመነው ነገር ምንድን ነው ነው ጥያቄው። የምንተማመነው ምድራዊ ነገርን፣ የምንተማመነው ሰዎችን፣ የምንተማመነው የራሳችንን ጉልበት ከሆነ መልካማችን አይቀርም። ድካም ደግሞ ወገኖቼ ሰምታይምስ አደጋ ውስጥ ሊከተን ይችላል። መዛል፣ ተስፋ መቁረጥ ወደ ዲፕሬሽን ይመራናል። ዲፕሬሽን ውስጥ የገባ ሰው ዋና ችግሩ ምን እንደሆነ ታውቃላችሁ? ለምንድን ነው የምኖረው ይላቸዋል። ይሄ ያለኝ፣ ይሄ የለኝም፣ ይሄ ሊኖረኝ ይችላል፣ ይሄ ላይኖረኝ ይችላል። ግን ለምንድን ነው የምኖረው? ዋት ኢዝ ዘ ፐርፐዝ ኦፍ ላይፍ? አንዳንድ ጊዜ ገጥሟችሁ ሊሆን ይችላል። ለምን ተፈጠርኩኝ? ለምንድን ነው እዚህ ምድር ላይ የምኖረው? ምንድን ነው ጠዋት የሚያስነሳኝ ጉዳይ? ለምንድን ነው ምለፋው? ለምንድን ነው ምተጋው ብላችሁ ጠይቃችሁ ሊሆን ይችላል። ታውቃላችሁ ወገኖቼ፣ ከዛ ሁሉ ጥያቄያችሁ በላይ የሆነ ዘላለማዊ መልስ፣ ዘለቄታዊ መልስ፣ ሁል ጊዜ በደስታ እንድትነሱ፣ ሁል ጊዜ በብርታት እንድትኖሩ አቅም የሚሰጣችሁ ትልቁ ነገር እምነታችሁን በእግዚአብሔር ላይ ማድረግ ነው። እግዚአብሔርን በመተማመን መጠበቅ ውስጥ፣ እግዚአብሔርን በመጠባበቅ ውስጥ ብርታት አለ። ያ ብርታት እንደ ንስር ኃይላችሁን እንድታድሱ ያደርጋችኋል ይላል። ይሄንን ተናግሬ እጸልይላችኋለሁ። ጸሎቱን በጣም በጉጉት ተጠባበቁ። ምክንያቱም ከቃሉ በኋላ ያለ ጸሎት ህይወታችሁ ላይ ፓወርን ስለሚያመጣ ማለት ነው። ኃይል እንዲለቀቅ ያደርጋል። እንደ ንስር በባህሪዋ የአዕዋፋት ንጉሥ፣ አንበሳ የጫካ ንጉሥ እንደሆነ የበራሪዎቹ ሁሉ ንጉሥ ደግሞ ንስር ነች። እቺ ንስር ምናልባት ከብዙ ወፎች የበለጠ ረጅም ዕድሜ ትኖራለች። ግን ረጅም ዕድሜ ወደ 70 ዓመት፣ ወደ 60 ዓመት እስከ 80 ዓመትም እንድትኖር የሚያደርጋትን ውሳኔ የዕድሜዋ አጋማሽ ላይ መወሰን አለባት። ታውቃላችሁ፣ የሆነ ሰዓት ላይ
ወደ 40 ዓመት አካባቢ ሲጠጋት ጥፍሮቿ በጣም ያድጋሉ። ይሄ አፏ መንቁር የሚባለው ነገር በጣም ያድጋል። ከዛ በኋላ ኃይሏ ሁሉ ይከዳታል፣ ትደክማለች። እንደ ድሮ ማደን ያቅታታል፣ እንደ ድሮ መብላት ያቅታታል። ምክንያቱም ጥፍሮቿ አድገው ይቆለመማሉ። መንቁሯ ደግሞ እንደዚህ ምግብ እንኳን መብላት እንዳትችል ያደርጋታል ማለት ነው እና ክንፎቿ ሁሉ ያረጃሉ። ያንን እርጅና በተሃድሶ ለማለፍ ከፈለገች አንድ ነገር ታደርጋለች። ካላት ሰራውንዲንግ ካለችበት አካባቢ ከለመደችው ህይወት ከለመደችው ልምምድ ከለመደችው ድግግሞሽ ውስጥ ለመውጣት ትወስናለች። መጀመሪያ ተሃድሶን ለማግኘት ቀጣዩን የዕድሜዋን አጋማሽ ያክል ለመኖር እጥፍ ዕድሜ ለመኖር እስከ 70-80 ዓመት ለመኖር እዛ ዕድሜ ላይ ግዴታ ውሳኔ መወሰን አለባት ማለት ነው። እግዚአብሔርን በመተማመን ራስን ማደስ ምን አይነት እንደሆነ ከንስር እንድንማር ነው ይህንን የምነግራችሁ። ከዛ በኋላ ትወጣና የሆነ ዋሻ ውስጥ ትሄዳለች፣ የሆነ ቦታ ላይ ትደበቃለች። ከዛ አንድ ፔንፉል የሆነ ውሳኔ ትወስናለች። ጥፍሮቿን በሙሉ ማወላለቅ ትጀምራለች። ክንፎቿን በሙሉ ማወላለቅ ትጀምራለች። ይሄ አፏ ላይ ያለውን አደን እንድታደን የሚያደርጋትን ነገር ሁሉ ታወላልቅና ፔንፉል የሆነ ፕሮሰስ ውስጥ ታልፋለች ማለት ነው። ከዛ በኋላ ቀስ በቀስ ጥፍሯ ማደግ ይጀምራል። ጥፍሯ ሲያድግ እንደ ድሮ ያረጀ ጥፍር አይደለም የሚያድገው፣ ሻርፕ የሆነ ጥፍር፣ በጣም አደን የሚያሳድናት አይነት በጣም ቆንጆ ጥፍር። ከዛ አፏም ይበቅልላታል፣ ክንፎቿም እንደ አዲስ ይታደሳሉ። ታውቃላችሁ። ከዛ በኋላ ለቀጣይ 40 ዓመት ለቀጣይ 30 ዓመት ፓወርፉል ሆና እንድትቀጥል ያደርጋታል ማለት ነው። ይህንን ውሳኔ ደግሞ ስትወስን የሚገርማችሁ ብቻዋን ልታደርገው ትችላለች። ንስር በመንጋ የሚበር ወፍ አይደለም። ብዙ ወፎች በመንጋ ነው የሚሄዱት። ብዙ ወፎች አብረው እንደዚህ ቅርጽ ሰርተው ምናምን ሲሄዱ ልታዩ ትችላላችሁ። አቤት ሲያምሩ ምናምን ልትሉ ትችላላችሁ። እነዛ ሁሉ ግን እንደ ንስር ጎበዞች አይደሉ። እንደ ንስር አዳኞች አይደሉ። እንደ ንስር ረጅም ዕድሜ የሚኖሩ አይደሉ። እንደ ንስር የአዋፋት ንጉሶች አይደሉ። ንስር አንዱ ገዢ ያደረጋት፣ ንስር አንዱ የአዋፋት አንበሳ ያደረጋት ነገር ብቻዋን ለመብረር ፈቃደኛ ስለሆነች ነው። ብቻዋን ትወስናለች። ብዙ ጭብጨባ አትፈልግም። ብዙ ሙገሳ አትፈልግም። አይታችኋል። ብዙ የሚሞገሱ ሰዎች ከሆነ ጊዜ በኋላ የሉም። ብቻቸውን ግን ለመወሰን ከመንጋ ተነጥለው ለመወሰን የሚሄዱ ሰዎች እነዛ ሰዎች አሸናፊ የሆኑ ነው የሚሄዱት። እነዛ ሰዎች ሁል ጊዜ ድል አድራጊ የሆኑ ነው የሚሄዱት። ብቻዋን ሄዳ ራሷን ታድሳለች። ራሷን ካደሰች በኋላ ፓወርፉል ሆና ትወጣለች ማለት ነው። ወገኖቼ እኛ እንደ ክርስቲያን የሆነ ሰዓት ላይ ጉልበታችን የከዳን ሊመስለን ይችላል። የሆነ ሰዓት ላይ እግዚአብሔር የተወን ሊመስለን ይችላል። ምንድን ነው የሚለው ከላይ ቁጥር 27 ላይ ያዕቆብ ሆይ ለምን እንዲህ ትላለህ? እስራኤል ሆይ ለምን እንዲህ ትናገራለህ? መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም በአምላኬ ቸል ተብላለች ለምን ትላለህ ብሎ ነው የሚጀምረው። ለምን እግዚአብሔር ረስቶኛል ትላለህ? ለምን ፍርድ ተጓድሎብኛል ትላለህ? ማድረግ ያለብህ እኮ እንደ ንስር ኃይልህን ማደስ ነው። እግዚአብሔርን እየተማመንክ እግዚአብሔርን እየጠበቅ እግዚአብሔርን አምነ ኃይልህን አድስ። አሁን እይታ ስለተበላሸ ነው ፍርዴ ተዛባ እያልክ ያለኸው ማለት ነው። አሁን ድካም ድካም እያለ ስለሆነ ነው እግዚአብሔር የተወ የሚመስል እንጂ እግዚአብሔር ትቶ ሳይሆን አንተ ደክመ ነው። ስለዚህ ኃይልህን አድስና ከአዲስ መብረር ጀምር። ከአዲስ ያለ ድካም መሮጥ ጀምር። ያለ ዝለት ያለ መታከት መሄድ ጀምር እያለ እግዚአብሔር ሲናገር ትመለከቱታላችሁ። የሆነ ሰዓት ላይ ድካም ቢሰማችሁ፣ ዝለት ቢሰማችሁ የምታደርጉትን ይሄ ድግግሞሽ ያለበትን ህይወት፣ ተመሳሳይ ህይወታችሁን፣ አገልግሎታችሁም ይሁን ስራችሁም ይሁን ኤቭሪቲንግ ለጊዜው ግቱትና እንደ ንስር ምሽግ ውስጥ ግቡ። እንደ ንስር ተደበቁ። እንደ ንስር ተሰወሩ። ከዛ በኋላ ማውለቅ ያለባችሁን ነገር ከህይወታችሁ ላይ እግዚአብሔር የማይፈልገውን ከዴስቲኒያችሁ ጋር የማይጣጣሙ ነገሮችን በሙሉ እየነቃቀላችሁ ጥፍራችሁ ላይ የተከመረ የትኛውም አይነት አላስፈላጊ ነገር እየነቃቀላችሁ ነቃቅላችሁ ቢያማችሁም እንኳን ያንን ሁሉ አስወግዱና ከዛ በኋላ እግዚአብሔር ደግሞ ለእናንተ ያዘጋጀውን ፍሬሽ የሆነ ስፒሪት ፍሬሽ የሆነ ፓወር ተቀብላችሁ ውጡ። ያን ሰዓት ላይ ወገኖች ህይወታችሁ ድካም አልባ ይሆናል ማለት ነው። ድካም አልቦ ህይወት መኖር ከፈለጋችሁ እንደ ንስር ኃይላችሁን አድሱ።
መተማመን፣ እግዚአብሔርን በማመን እግዚአብሔር ላይ በመደገፍ የማትወጡት የትኛውም አይነት ቻሌንጅ የለም። ፋይናንሳችሁ ላይ ድካም ካለ፣ አገልግሎታችሁ ላይ ድካም ካለ፣ ጤንነታችሁ ላይ፣ ትዳራችሁ ላይ፣ ያያችሁት ራዕይ ላይ፣ ቪዥናችሁ ላይ ድካም ካለ ለእናንተ ልጸልይ ነው። ለጸሎት የተዘጋጀ ሰው ካለ አሜን፣ አሜን፣ አሜን ይበል። ሃሌሉያ። በናዝሬቱ በኢየሱስ ስም በዚህ ሳምንት ድካም ከሕይወታችሁ ላይ የተነቀለ ይሁን። እጸልያለሁ ኃይላችሁን ማደስ የምትችሉበት ጸጋ እንዲበዛላችሁ ጸለይኩኝ። በጌታ በኢየሱስ ስም በፋይናንሳችሁ ላይ ብርታት ይሁን። በኢየሱስ ስም በጸሎት ሕይወታችሁ ላይ፣ በአገልግሎታችሁ ላይ በጌታ በኢየሱስ ስም ብርታት ይሁን። ድካም የተነሳ ይሁን። የሚያደክማችሁ የክፉ መንፈስ ሁሉ፣ የጨለማ መንፈስ ሁሉ፣ አጋንንቶች ሁሉ በኢየሱስ ስም ለቀዋችሁ እንዲሄዱ ጸልያለሁ። በኢየሱስ ስም ለቀዋችሁ እንዲሄዱ ጸልያለሁ። በኢየሱስ ስም ለቀዋችሁ እንዲሄዱ ጸልያለሁ። ቢ ፍሪ ኢን ጂሰስ ማይቲ ኔም። በርቱ በኢየሱስ ስም። በጌታ በኢየሱስ ስም ጸለይኩኝ። አሜን። ይህንን ቻናል ሰብስክራይብ እንዲሁም የደውል ምልክቱን መጫናችሁን አትርሱ። ሰብስክራይብ አድርጉ። ቤተሰብ እንሁን። ልክ እንደዚሁ ሳምንታዊ ወርሃዊ መልእክቶችን እንዲሁም ደግሞ ጸሎቶችን ማግኘት ትችላላችሁ በዚህ ቻናል ማለት ነው። እግዚአብሔር ይባርካችሁ። እወዳችኋለሁ። ፕሮፌት ዮሲ ነኝ። በረከቶች ናችሁ። ዩ አር ኤ ብለሲንግ። ሻሎም